ሰላም እንዴት ናችሁ? ኢትዮጵያ ውስጥ ዩቲዩበር ከሆናችሁ ቻሌንጅ ከሚያደርጉ ነገሮች መካከል አንዱ የአድሰንስ አካውንት ነው። ማለትም ቻናላችሁን ሞኔታይዝ ካደረጋችሁ በኋላ አክቲቭ አድሰንስ አካውንት ኢትዮጵያ ውስጥ አክሰስ ማድረግ ትንሽ ያስቸግራል። ዛሬ ስለ አድሰንስ አካውንት ሙሉ ኮርስ ይዤላችሁ መጥቻለሁ። እሱ ብቻ ሳይሆን አድሰንስ አካውንት ክሬት ስናደርግ የሚያጋጥሙን ችግሮችን እንዴት በቀላሉ መፍታት እንችላለን፣ ያለ ፓስፖርት እንዲሁም ደግሞ ፖስታ ሳጥን ቁጥር ሳይኖረን እንዴት አድሰንስ አካውንት አክሰስ እናደርጋለን የሚለውንና ስለ ታክስ ኢንፎርሜሽን አሞላል ሙሉ መረጃውን ፕራክቲካል በሆነ መንገድ አሳያችኋለሁ። ስለዚህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ ጀምሩት፣ እንዲሁም ለሚያስፈልገው ሰው ሼር አድርጉት። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ ተቀላቀሉ። ወደ ጉዳያችን እንግባ። ስለዚህ መጀመሪያ የምታደርጉት በስልካችሁ ወይም በኮምፒውተር ወደ ክሮም ብራውዘር እንገባለን። ክሮም ብራውዘር ከገባን በኋላ አድሰንስ ብለን ሰርች እናደርጋለን፣ እንደ አዲስ ክሬት ለማድረግ ማለት ነው። ስለዚህ adsense.com የሚለውን ዌብሳይት ነው ክሊክ አድርገን የምንገባው። ስለዚህ አድሰንስ ብለን ሰርች ስናደርግ በቀጥታ ወደ ክሮም ብራውዘር እንገባለን። እዚህ ጋር ስልካችሁን እንደ ኮምፒውተር ለመጠቀም የሶስት ነጥብ ምልክት በመንካት ዴስክቶፕ ሞድ እናደርገዋለን ማለት ነው። ስለዚህ በስልክም በኮምፒውተር ተመሳሳይ የሆነ ኢንተርፌስ ታገኛላችሁ። በመቀጠል እዚህ ጋር ጉግል adsense.com የሚል አለ። ስለዚህ መጀመሪያ ዌብሳይት እዚህ ጋር የምታዩትን ዌብሳይት ክሊክ በማድረግ እንገባለን። ክሊክ አድርገን ከገባን በኋላ ኢንተርፌሱ ይህን ይመስላል። እዚህ ጋር ኢሜይል ያስመርጣችኋል። ስለዚህ ክሬት ማድረግ የምትፈልጉትን ኢሜይል እዚህ ጋር ሰሌክት ታደርጋላችሁ። አድሰንስ ክሬት የምታደርጉበትን ኢሜይል ማለት ነው። እሱም ዩቲዩብ የከፈታችሁበት ወይም ሞኔታይዝ ያደርጋችሁበት መሆን አለበት። ስለዚህ እሱን ታስገባላችሁ። እሱን ከመረጣችሁ በኋላ በቀጥታ ወደ አድሰንስ ኢንተርፌስ ድጋሚ ያመጣቸዋል። እዚህ ጋር የምንሞላቸው ኢንፎርሜሽኖች አሉ። እነሱ በአግባቡ እናስገባለን። የመጀመሪያው ዌብሳይት አላችሁ ወይ ነው የሚለው። ስለዚህ ስኪፕ እናደርገዋለን ወይም ደግሞ አይ ዶንት ሃቭ አ ሳይት የት የሚለውን ክሊክ በማድረግ እናልፈዋለን። በመቀጠል ደግሞ እዚህ ጋር ጌት ሞር አውት ኦፍ ዘ አድሰንስ የሚለውን የስ የሚለውን ክሊክ በማድረግ ወደ ቀጣይ ስቴፕ እናልፋለን። ቀጣይ ስቴፕ እንግዲህ ሀገር ማስገባት ነው። ሀገራችሁ እንግዲህ ኢትዮጵያ ከሆነ ኢትዮጵያ ብላችሁ ማስገባት ነው። ሌላ ሀገርም ካላችሁም ያላችሁበት ሀገር ማስገባት ይኖርባቸዋል። ያው ታክስ ኢንፎ ላይ ኢምፓክት ስላለው በጥንቃቄ ማስገባት ይኖርባቸዋል። በመቀጠል እዚህ ጋር ተርሞች አሉ ወይም ደግሞ ፖሊሲዎች አሉ አግሪ የምናደርጋቸው። ስክሮል ካላረጋችሁት አያሳልፋችሁ። በመቀጠል እዚህ ጋር እሱን እስከታች ድረስ ስክሮል ካረጋችሁ በኋላ ተርሙን ተስማምቻለሁ የሚል ቦክስ አለ። እሱን ፊል እናደርጋለን ወይም ደግሞ እሱን እናስገባለን። በመቀጠል እዚህ ጋር ወደ ቀጣይ ስቴፕ እናልፋለን ማለት ነው። ስለዚህ ስታርት ዩዚንግ አድሰንስ የሚለውን በመንካት ወደ ቀጣይ ስቴፕ እናልፋለን። መጀመሪያ ላይ ያልሞላነው ነገር አለ። እዚህ ጋር አይ ዶንት ሃቭ አ ሳይት የሚለውን እዚህ ጋር ቦክሱን መሙላት ይኖርብናል። እሱን ከሞላን በኋላ በቀጥታ ወደ ቀጣይ ስቴፕ ኔክስት ብለን እናልፋለን ማለት ነው። በመቀጠል እዚህ ጋር እንግዲህ ቴል አስ አባውት ዩርሰልፍ የሚለውን በመንካት ኢንፎርሜሽን እናስገባለን። ስለኛ ስለ አይደንቲቲያችን እያንዳንዱ ኢንፎርሜሽን የምናስገባበት ቦታ ነው የመጀመሪያው ማለት ነው። ሶ እዚህ ጋር ቴል አስ አባውት ዩ የሚለውን ክሊክ በማድረግ ኢንፎርሜሽን እናስገባለን። እዚህ ጋር በጥንቃቄ እያንዳንዱ ነገር ማስገባት ይኖርባቸዋል። ስለዚህ እዚህ ጋር የእኛን አይደንቲቲ ኢንፎርሜሽን የምናስገባበት ቦታ ምትሆናል። የመጀመሪያ ያው ኢሜይላችን በመነሳት እንግዲህ ስማችን ይወስዳል። ስለዚህ እሱን ኤዲት በማድረግ እስከ አያታችን ማስገባት ይኖርብናል። እኔም እዚህ ጋር የመጀመሪያውን እንግዲህ አውቶማቲካሊ ወስዶታል። እሱን መጠቀም እችላለሁ። በመቀጠል እንግዲህ የአካውንቱን ታይፕ ይጠይቀናል እዚህ ጋር ከስር ሁለተኛው ማለት ነው። እሱም ደግሞ ኢንዲቪዥዋል ብለን ሰሌክት እናደርግለታለን። በመቀጠል እንግዲህ እዚህ ጋር የአድሬስ ነው የምናስገባው። አድሬስ ያላችሁበት ቦታ ማስገባት ይኖርባቸዋል። እኔ አዲስ አበባ ነው ያለው፣ ስለዚህ አዲስ አበባ አስገባለሁ። እናንተ ያላችሁበትን ቦታ ታስገባላችሁ። እዚህ ጋር ከስም በኋላ አድሬስ ላይን ዋን ሀገራችን እናስገባለን። አድሬስ ላይን ቱ ደግሞ ፖስታ ሳጥን ቁጥር ታስገባላችሁ። ከሌላችሁም ችግር የለም። ፒኦ ቦክስ ብላችሁ 00 ማስገባት ትችላላችሁ። አሁን ላይ ሌላ ሜተድ ስላለ እሱ አያስጨንቃችሁም። መቀጠል ፖስታል ኮድ ነው። ፖስታል ኮድ አዲስ አበባ ከሆነ 1000 ነው። ሌላ ቦታ ደግሞ ጉግል ላይ ሰርች አድርጋችሁ ማስገባት ትችላላችሁ አለላችሁ። ሲቲ ደግሞ ያላችሁበት ከተማ ካስገባችሁ በኋላ ሰሚት እንለዋለን። ኢንፎርሜሽን በአግባቡ ማስገባታችሁ እንዳትረሱ። እሱን በአግባቡ ሰሚት ካልነው በኋላ እንግዲህ ስልካችሁን ቬሪፋይ እንድናደርግ ይጋብዘናል። እዚህ ጋር ስልክ ቁጥር እናስገባለን። መቀጠል በቴክስት ይሁን ወይስ በመደወል ይላል። ስለዚህ ቴክስት መርጣላችሁ፣ ኮድ ይላክላችኋል። ስለዚህ ስልክ ቁጥር ካስገባችሁ በኋላ ኮዱን እዚህ ጋር እናስገባለን። ቬሪፊኬሽን ኮድ ቴክስት ይገባልናል። እንግዲህ እንደመረጣችሁት ነው። ቴክስቱን እዚህ ጋር እናስገባለታለን። በመቀጠል እንግዲህ ኮዱን ቬሪፋይ ለማድረግ ኔክስት ብለን ወደ ቀጣይ ስቴፕ እናልፋለን ማለት ነው። ሁሉም ነገር አስገብተን ከጨረስን በኋላ እንግዲህ ወደ ዩቲዩብ ሪዳይሬክት ያደርገናል አውቶማቲካሊ ማለት ነው። ስለዚህ ኢንፎርሜሽናችን በደንብ ቼክ እናደርጋለን። እያንዳንዱ ነገር የሞላነውን ነገር ይሄ እዚህ ጋር እንደምታዩት ያሳየናል። ስለዚህ እሱ መሆኑን ካረጋገጣችሁ በኋላ ችግር እንደሌለበት ካረጋገጣችሁ በኋላ ኮንቲኒው ብለን ወደ ቀጣይ ስቴፕ እናልፋለን። ኮንቲኒው ብለን ስንቀጥል እዚህ ጋር እንግዲህ ፖሊሲና ተርሞች አሉ ድጋሚ የምንስማማቸው። ስለዚህ ቦክሱን መሙላት ነው። እዚህ ጋር እንደምታዩት በደንብ ስክሮል ማድረግ ይኖርባቸዋል እስከታች ድረስ። I have read and accept the agreement የሚለውን ቦክስ እንሞላለታለን። መቀጠል ሴት አፕ the account የሚለውን በመንካት
ወደ ቀጣይ ስቴፕ እናልፋለን ማለት ነው። ቀጣይ ስቴፕ ላይ እንግዲህ ድጋሚ ሪቪው ያመጣልናል። እንግዲህ ሰሚት የምናደርገውን ቅድም የሞላነውን ኢንፎርሜሽን እዚህ ጋር ያመጣልናል። እሱን እናስገባለን ወይም ሰሚት እናደርጋለን ማለት ነው። ሰሚት የሚለውን ታብ ነክተን ሰሚት ስንል ወይም ደግሞ ፎርማችን ስናስገባ እንግዲህ አውቶማቲካሊ ወደ ዩቲዩብ ሪዳይሬክት ያደርገናል። ወደ ዩቲዩብ ስቱዲዮ ወይም ደግሞ ሞኔታይዝ ወዳደረግነው ኢሜይል በኩል ወደዛ ወደ ዩቲዩብ ስቱዲዮ ያመጣናል ማለት ነው። ሪዳይሬክት የሚለውን በመንካት ወይም ራሱ አውቶማቲካሊ ሪዳይሬክት ካደረገን በኋላ ወደዚህ ነው የሚያመጣን። ይሄው ስቴፕ 2 ላይ ኢን ፕሮግረስ ይላል። ይሄ ነገር በጣም ያስቸግራል። ኢትዮጵያ ውስጥ የሚያስቸግረው ፓርት በጣም ቻሌንጅ የሚያደርገው ፓርት እዚህ ጋር ነው። ኢረር እያለ አንዴ የተለያየ እንትን ያመጣልናል። ስለዚህ አክሴፕትድ የምትደረጉበትም የማትደረጉበትም ፓርት እዚህ ጋር ነው ማለት ነው። ስለዚህ መፍትሄው ምንድነው ካላችሁ ምንም አይነት መፍትሄ የለውም። ደጋግማችሁ አፕላይ ማድረግ ነው። አንዳንዴ ደግሞ አካውንቱን ራሱ ዲሌት በማድረግ ድጋሚ ክሬት ብታረጉ ይመረጣል። ድጋሚ ኮኔክት ብታረጉ እንደዛ ስሞክር እኔ 2 አድሰንሶችን አክቲቬት አድርግ ያለው ማለት ነው። በዛ መንገድ መሄድ ነው። ካልሆነ ግን ደጋግማችሁ መሞከር ነው። ኢትዮጵያ ውስጥ ምንም አይነት አማራጭ የለም። ስለዚህ ተስፋ ሳትቆርጡ በጣም ብዙ ጊዜ አፕላይ አድርጋችሁ እስከ 20 እስከ 30 ጊዜ ሊሆን ይችላል። እንደ ድል ሆኖም ደግሞ ከ1 እስከ 5 ድረስ አፕላይ ስታደርጉ ልትቀበሉ ወይም ደግሞ ተቀባይነት ልታገኙ ትችላላችሁ። ስለዚህ እዚህ ጋር ተስፋ ሳትቆርጡ ደጋግማችሁ አፕላይ እንድታደርጉ አሳስባችኋለሁ ማለት ነው። አሁን በቀጥታ ወደ ታክስ ኢንፎርሜሽን አሞላል እንሄዳለን። ቀጥል ታክስ ኢንፎ ሞላለን። ለዛ ደግሞ ኢሜይል ደርሳችኋል። በኢሜይል በኩል ወዛ ወደ አድሰንስ አካውንት ፔጅ መምጣት ትችላላችሁ። አድ ታክስ ኢንፎ የሚል ታብ አለ እዚህ ጋር። እሱን ክሊክ በማድረግ እንግዲህ ኢንፎርሜሽኑን እናስገባለን ማለት ነው። እንደምታዩት እንግዲህ ታክስ ኢንፎርሜሽን እንዳስገባ ኢሜይል ደርሶኛል። በሱ በኩል ነው እንግዲህ ወደ አድሰንስ አካውንት የገባሁት። ስለዚህ ኖቲፊኬሽን ይደርሳችኋል። ኖቲፊኬሽኑ እንግዲህ አድሰንስ አካውንታችሁ የታክስ ኢንፎርሜሽን ፊክስ አድርጉ የሚል ሜሴጅ ይመጣላችኋል ከላይ። እሱን ክሊክ በማድረግ ወደዛ እንገባለን። እዚህ ጋር ማኔጅ ታክስ ኢንፎ የሚለውን ታብ በመንካት ወደ ቀጣይ ስቴፕ እናልፋለን። እንደምታዩት እዚህ ጋር እሱን ነክቻለሁ። በመቀጠል እዚህ ጋር አድ ታክስ ኢንፎ የሚለውን በመንካት እንግዲህ ኢንፎርሜሽን እናስገባለን። ውጭ ሀገር ስትሆኑ ደግሞ ሀገራችሁን እዛ ያላችሁበት ሀገር ማስገባት ነው። ኢትዮጵያ ከሆናችሁ ደግሞ ፎርሙን ኢትዮጵያ ውስጥ ሆነን እንሞላው። እዚህ ጋር ስታርት ፎርም የሚለውን በመንካት ወደ ቀጣይ ስቴፕ እናልፋለን። በመቀጠል እዚህ ጋር አካውንቱ የኢንዲቪዥዋል ነው ወይስ ነን ኢንዲቪዥዋል ይላል። ስለዚህ ኢንዲቪዥዋል የሚለውን ሰሌክት እናደርግለታለን። በመቀጠል እዚህ ጋር ዜግነታችሁ ይላል። ዜግነታችሁ እንዳልኳችሁ ውጭ ሀገር ከሆነ ዩናይትድ ስቴትስ ከሆናችሁ የስ ብላችሁ ማስገባታችሁን እንዳትረሱ። ስለዚህ እሱን ካስገባን በኋላ ኔክስት እንለዋለን። በመቀጠል እንግዲህ የመጀመሪያው ታውን ሞላለን። እዚህ ጋር ሰሌክት W8 ታክስ ፎርም የሚለውን የመጀመሪያውን W8BEN የሚለውን ሰሌክት አድርገን ወደ ቀጣይ ስቴፕ እናልፋለን ማለት ነው። እሱን ካስገባን በኋላ ኔክስት እንለዋለን። ኔክስት ካልነው በኋላ እንግዲህ እዚህ ጋር ሌላ ምን ሞላውን ፎርም ያመጣልናል። እዚህ ጋር ስማችን ቅድም የሞላነውን አውቶማቲካሊ ይወስዳል። በመቀጠል ደግሞ ኦፕሽናል የሚሉትን መዝለል ወይም ደግሞ ማለፍ እንችላለን። ስለዚህ ሀገራችን እናስገባለን። ሀገራችን ኢትዮጵያ ስለሆንኩ ኢትዮጵያ አስገባለሁ። እናንተ ያላችሁበት ሀገር ማስገባት ነው። ፎሪን መሆናችሁ ወይም ውጭ ሀገር ከሆናችሁ እዚህ ጋር ቲ ነምበር ማስገባት ይኖርባቸዋል። ካልሆናችሁ ግን ማለፍ ነው። እዚህ ጋር ኦፕሽናል ናቸው፣ ምንም ግዴታ የለውም። ስለዚህ ጋር ማለፍ እንችላለን ወደ ቀጣይ ስቴፕ። በመቀጠል ደግሞ አድሬስ እናስገባለን። አድሬስ እናስገባ። እዚህ ጋር ቦክሱን ፊል እናደርጋለን። እዚህ ጋር የመጀመሪያውን ቦክስ ማለት ነው። ፔመንት አድሬሳችሁ እናንተ ያላችሁበት ቦታ ነው ወይ ነው የሚለው። ስለዚህ እሱን እናስገባለን። ኢትዮጵያ እንግዲህ ሀገራችን ሪጅን አስገብተናል። በመቀጠል ደግሞ አድሬስ ስትሪት አድሬስ እንግዲህ አዲስ አበባ ወይም ደግሞ ከተማ ማስገባት ትችላላችሁ። ሀገርን ብታስገቡ ችግር የለውም፣ ያናክል ማተር አያደርግም። እንዲሁም ደግሞ አውቶማቲካሊ ያስገባላችኋል። እዚህ ጋር ስትሪት አድሬስ የሚለውን ስትነኩ አውቶማቲካሊ ሁሉንም ቅድም የሞላችሁትን ኢንፎርሜሽን ያመጣላችኋል። ስለዚህ እሱን ታብ በመንካት ኢንፎርሜሽናችሁን አውቶማቲካሊ ማስገባት ትችላላችሁ። ያው እንግዲህ እነሱ አክሰስ ያርጉታል ያውቁታል። አውቶማቲካሊ ምንም ያናክል የሚያስጨንቅ ነገር የለውም እዚህ ጋር ማለት ነው። ስለዚህ ከስር ያለውን ቦክስ መሙላት ይኖርባቸዋል። በመቀጠል ደግሞ እዚህ ጋር ታክስ ቴርኒቲ ነው፣ እሱንም ፊል ታረጋላችሁ። ስለዚህ እሱም የመጀመሪያው ኖ አይ አም ኖት ኤሊጂብል የሚለውን በመንካት ወደ ቀጣይ ስቴፕ እናልፋለን ማለት ነው። ምክንያቱም እኛ ዩኤስ አይደለንም ወይም ደግሞ አሜሪካ ውስጥ ስላልሆንን ማለት ነው። በመቀጠል እንግዲህ አክቲቪቲ እና ሰርቪስ የሚለውን ለመሙላት ኔክስት ብለን እናልፋለን። ኔክስት ስንለው ወደዚህ ያመጣናል። እንግዲህ ይሄም ከዩኤስ ጋር የተያያዘ ነው። ስለዚህ እኛ እዛ ስላልሆነ ኖ ብለን ወደ ቀጣይ ስቴፕ እናልፋለን። ነገር ግን እዛ ከሆናችሁ ግን እያንዳንዱ ነገር በጥንቃቄ መሙላት ይኖርባቸዋል፣ ዩኤስ ከሆናችሁ ማለት ነው። ኖ ካላችሁ በኋላ እዚህ ጋር ቦክሱን መሙላት ይኖርባቸዋል፣ አይ ሰርቲፋይ ምናምን የሚለው ማለት ነው። ስለዚህ እሱን ነክቼ ወደ ቀጣይ ስቴፕ ኔክስት የሚለውን ታብ በመንካት አልፋለሁ። ቀጣይ ስቴፕ እንግዲህ ታክስ ሪፖርቲንግ ነው። ታክስ ሪፖርቲንግ እንግዲህ ጎ ፔፐርለስ የሚለው ነው። እንግዲህ ኮማንድ የሆነውን እንመርጣለን። ነገር ግን በዶክመንት ከሆነ በጣም ያዝጋቸዋል።
ዶክመንት ካላችሁና ውጭ ሀገር ከሆናችሁ ዶክመንት መምረጥ ትችላላችሁ። እኛ ግን ጎ ፔፐርለስ የሚለውን ነካለን። መቀጠል እንግዲህ እዚህ ጋር ተርም እና ፖሊሲ ስክሮል አድርገን እንስማማለን። እዚህ ጋር እሱን እስከታች ስክሮል ካላደረጋችሁት አያሳልፋችሁም። ስለዚህ እሱን በመንካት ኔክስት እንለዋለን። እዚህ ጋር ሙሉ የሞላችሁትን ኢንፎርሜሽን በዶክመንት መልክ አምጥቶልኛል። ስለዚህ እሱን ቼክ ማድረግ ወይ ማንበብ ትችላላችሁ። ካልሆነም እዚህ ጋር ፎርሙን ቲክ አድርጋችሁ ወደ ቀጣይ ስቴፕ መግባት ትችላላችሁ ወይም ደግሞ ሰሚት ማድረግ ነው። እንግዲህ ከዚህ በኋላ ያው ኔክስት እለዋለሁ። በመቀጠል እንግዲህ ተስማምታችኋል፣ ሁሉንም አግሪ አድርጋችኋል ወይ የሚለው ስለዚህ እሱንም ፊል እናደርግለታለን ወይም ደግሞ እንስማማለን ማለት ነው። በመቀጠል የመጨረሻ ከስር ድጋሚ የምንሞላት ፎርም አለች። ለዛ ደግሞ ወደ ታች ስክሮል አድርገን እዚህ ጋር አይ ሰርቲፋይ የሚለውን አንደር ፔናልቲ ምናምን የሚለውን ማስገባት ነው። መቀጠል እዚህ ጋር ካላንደሩ አውቶማቲካሊ ራሳቸው ያስገቡት ነው። እኛ ምን ሞላ ወይ ምን ጨምረው ነገር የለም። ስለዚህ እሱንም እናልፈዋለን። ወደ ታች ስክሮል አድርገን አሁንም የሚሞላ ቦክስ አለ። እሷንም ቲክ አድርገን እንሞላታለን ማለት ነው። ሌላ እንግዲህ እዚህ ጋር ሰው ነው ይሞላላችሁ እናንተ ነው ይላል። ስለዚህ እናንተ ከሆናችሁ ራሳችሁ ታስገባላችሁ። ካልሆነ ሌላ ሰው ከሞላ እሱን ማስገባት ይኖርበታል። በዚህ መልኩ ሰሚት እናደርጋለን ወይም ደግሞ ፎርማችን እናስገባለን። እንደምታዩት እንግዲህ አፕሩቭድ ሆኗል። ትንሽ ሊቆይ ይችላል፣ ግን አሁን ላይ በጣም በአጭር ጊዜ አውቶማቲካሊ አፕሩቭድ አድርገው ይሰጧቸዋል። ኖቲፊኬሽን ወይም ደግሞ ኢሜይል ይደርሳቸዋል። ኢሜይል ደርሶኛል እንደምታዩት። ስለዚህ በዚህ መሰረት ታክስ ኢንፎርም መሙላት ትችላላችሁ። በመቀጠል እንግዲህ እዚህ ጋር ወደ ሆም ተመልሳችሁ እንግዲህ አንዳንድ ነገር ማስተካከል ይኖርባቸዋል። ለዛ እንግዲህ አይደንቲቲ ቬሪፊኬሽን ነው። አይደንቲቲ ቬሪፊኬሽን እንግዲህ አይዲ ናሽናል አይዲ በመጠቀም ቬሪፋይ ማድረግ ትችላላችሁ። ለዛ ሞኔታይዝ ሲሆን ነው። እዚህ ጋር እንግዲህ ቬሪፋይ አድርጎ ይላል ሞኔታይዝ ሲሆን፣ ይሄኛው ገና ሞኔታይዝ ያልሆነ ቻናል ስለሆነ ነው። እሱም በሌላ ቪዲዮ መለስላችኋለሁ። ኔክስት ብላችሁ ኮመንት ላይ ጻፉልኝ። በተጨማሪም ደግሞ ያለ ፖስታ እንዴት ነው የምናገናኝ የሚለውንም በደንብ አሳያችኋለሁ። እንግዲህ ኔክስት ብላችሁ ኮመንት ላይ ጠቁሙኝ፣ በደንብ ሰራላችኋለሁ ሌላ ቪዲዮ ማለት ነው። እዚህ ጋር እንዳይረዝም ኦልሞስት ሁሉንም ነገር ስለ አድሰንስ ያለውን ነገር ጨርሰናል። ነገር ግን የመጨረሻው ትሪሾርድ እዚህ ጋር 70 ፓውንድ መምላት አለበት ወደ አድሰንሳችን እንዲገባ። እሱ ሲሞላ ወደዚህ ይላክልናል። ኖቲፊኬሽን ደርሰናል። ስለዚህ ሞኔታይዝ ሲሆን ስቴፕ 2 አልፋችኋል ወይም ደን ይላል። ወይም ደግሞ በኢሜይልም እንደዚህ የዩቲዩብ ፓርትነር ፕሮግራም ጆይን አድርጋችኋል ኮንግራጁሌሽን የሚል ኢሜይል ይደርሰናል ማለት ነው። ስለዚህ በዚህ መሰረት እንግዲህ አድሰንስ አካውንት ከዩቲዩብ ጋር ኮኔክት ማድረግ ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። ዶላር መቁጠር ይጀምራል በዚህ መልኩ። አሁንም ክሊር ያልሆነ ነገር ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። እንዲሁም አንዳንድ ቲፖችና ቅድም ያልኳችሁ ነገሮች ደግሞ በሌላ ቪዲዮ መለስላችኋለሁ። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።